ናችሁ? የቲክታክ እና የዩቲዩብ ወንድሞቼ እህቶቼ፣ የምወዳችሁ የምትወዱኝ፣ ዛሬ አዲስ ሁኔታ ነው ያለው። በጣም ደስ ብሎኛል። ሲጀመር ከውድ ሰማሃል የምትባል በጣም ድንቅና ጥሩ ነገር እየሰራች ያለች ብዙ ትውልድ እያተረፈች ያለች ወጣት ጋር ተተዋውቂያለሁ። ከዛ አልፎ ደግሞ እሷ ብቻ ሳይሆን አሪያ በመሆን ደም ልገሳ በመስጠት ወደ 400 የሚሆን ሰው ደም ሲለግስ አይቻለሁ። ስለ ራሷም ትነግረናለች። በዩቲዩብ ማስተላልፈዋለሁ፣ በቲክታክ ማስተላልፈው። እስኪ ራስሽ አስተላልፈ በጣም ብዙ ቻሌንጆችን ብዙ ዋጋዎችን ከፍያለሁ። ግራጁዌት አድርጌን አፋር ድረስ ሄጄ ስራ ሰርቻለሁ እና የምር እንትን ለማለት በጣም ያልሰራሁት ስራ የለም። በጣም ብዙ ስራዎችን ሰርቻለሁ። የሀብታሞችን ልጆች አስጠርቻለሁ። ኮምፒውተር ሳይንስ ነው ባክግራውንዴ። ከመገናኛ እስከ 22 የኔ ቢዝነስ ካርድ የሚሰበት ኢንተርኔት ቤት አልነበረም እና በጣም ብዙ ስራዎችን ሰርቻለሁ። ቢኮዝ አይ ዋንት እንትኖችን ድህነታችንን ማሸነፍ ፈልግ ነበር። የራሴን ከህይወት ጋር ቤተሰቦቼ እኔ እንዳደኩት ታናሼ እንዳሳደግ በጣም ብዙ ስራዎችን ሰርቻለሁ። ከነዛ ውስጥ በጣም ማስተማር ስለምወድ በጣም ነበር ማስተምረው። ረጅም ሰዓት የተለያዩ ኮሌጆች ላይ አስተምራለሁ። ከዛ እንግዲህ የመጣ ይሆናል። አሁን ደግሞ የፐርሰናል ዴቨሎፕመንትና የላይፍ ስኪል ስልጠናዎችን እሰጣለሁ እና አሁን ደግሞ አስራ ላይ የተገናኘ ነው ከሳሪ ጋር በጣም እንደዚህ አይነት ወጣቶችን ሀገርን የመቀየር የተሻሉ በጎ ነገሮችን ያለ ካልኩሌሽን ያለ ክፍያ ምን አገኛለሁ ከዚህ ሳይሉ የሚሰሩ ሰዎች ጋር አብሮ መስራት ደስ ይለኛል። ስላገኘሁት ደስ ብሎኛል። እዚህ እንድደርስ እንትን ካልኳቸው ካሳለፍኳቸው እንትኖች መካከል እኔ ስማር እዚህ ስሰራ ምን ስል በጣም ብዙ እንትኖችን እንዳሳልፍ አድርጎኛል። ሰው እዚህ እንድደርስ በዋናነት የዚህ እንዲሆን ኮሚትድ በጣም ብዙ ስራዎችን ከጓደኞቼ ጋር ቡና ማለት መድረስ ምናምን ትዝ ብሎኛል። አወዝ ለድኬት በቀን ከ10 ሰዓት እና ኖርማል ከጠዋቱ 12 ሰዓት ምናምን ጀምሮ ማለት 13 ሰዓት ማለት ኖርማል እና የሚገርመው አሁንም ያ ካልቸር ሰው 50 ምናምን የታክሲ አጥቻለሁ። 50 የሚባል እንደዛ አጥቻ ቃለ ዛሬ ላይ ደግሞ እነዛ ሁላ መሰረታዊ ነገር አያሳስብም። ለምን ሳይሆን በፊት እኔ አባቴ በጣም የሚያፍርብኝ በቃ እኔ አስተምርሻለሁ ለትምህርት ነው እንጂ ለምን ሌላ ስራ ለምን ትሰሪያለሽ በቃ እንትን ሊያደርጉ ይችላሉ። አባቴ የሚፈልገው በቃ እዛው ላይ ማስተርሴ ምናምን እያልኩ በትምህርትም እንድቀጥል አሊያም ደግሞ አንድ ቦታ ሴፍ የሆነ የለም በቃ ሴፍ ሆኖ ጡረታ ያለው ምናምን ስራ እንድሰራ እኔ ደግሞ 3-4 ቦታ እየተሯሯጥኩ ነው የምሰራው እና ከእኔም ከቤተሰቤ ቤት ድህነት እንዲወጣ ፈልግ ስለነበር አሁን በጣም በዲኬት ዶኜ ብዙ ስራዎች ሰርቻለሁ። አሁን ደግሞ እዚህ ጋር በተሰራው በዚህ ጉዳይ ውስጥ ደግሞ ከኔ ለቤተሰቤ ለራሴ ሰርቻለሁ። ከኔ ያለ ሌሎቹ ጓደኞቼ ለብዙ የሚወጣጡ ሰዎች የስራ እድል መፍጠር ችላለሁ። የመጀመሪያው እንትን ሰዎች ይቻላል ብለው ማሰብ ማድረግ ይቻላል። ከአመታት በፊት ተጠሬ ነበር የምሰራው። ዛሬ ደግሞ በራሴ ሰው የስራ እድል መፈጠር የሚችል ሰው አድርጎኛል። በዚህ ስራ በጣም ትልቁ ያገኘሁት ነገር ገንዘብ ማድረግ እችላለሁ፣ ጊዜ ማግኘት እችላለሁ። ዛሬ ለልጆቼ፣ ለቤተሰቤ፣ ለራሴ ለምፈልጋቸው ስራዎች የምሰራበት ጊዜ አግኝቻለሁ። በፊት ግን ዳቦና ዳቦ ነው የሚያሳስበው። ስለዚህ ለራሴ ስራ ነበር ጊዜ እንዳገኝ ሰጥቶኛል፣ ገንዘብ እንዳገኝ ረድቶኛል። ኢንተርናሽናል የተለያዩ ሀገሮች ሄጄ የዚህ ኢንዱስትሪ ኤክስፔሪየንስ እንዳገኝ ረድቶኛል። ጓደኞች ሰጥቶኛል። የሚገራርሙ በፊት ጓደኞቼን ህልሜን ሼር ሳረጋቸው ይስቁብኝ ነበር። ኧረ አንቺ ምን አቅም አለሽ፣ ምን ትምህርት አለሽ፣ ምን አለሽ ብዬ ነበር። አሁን ግን አይዞሽ ይቻላል፣ እንደዚህ ብታረጊ፣ በዚህ ሂጂ፣ በዚህ ግቢ፣ እኔ ስልክ እሰጥሻለሁ፣ በቃ እንዲህ ቦታ ስትሄጂ እንደዚህ ታረጊያለሽ ምናምን ብለው ህልሜ እንዲሳካ በጣም የሚረዱኝ በጣም የምወዳቸውን ማህበራዊ ህይወቴ ቶታሊ እንዲቀየር አድርጎታል። ሁል ጊዜ ያው አንድ አይነት ነባሉ አንድ አይነት ክንፍ ያላቸው ወፎች አብረው ይበራሉ አይደል? እኔ እናንተን ያገናኘን ይሄ ነው ብዬ አስባለሁ። እንደሱ አይነት ጓደኞች ሰጥቶኛል። ይቻላል ብዬ
የሚገርም ማለት ነው። እኔ በጣም ያወዝ በጣም ዝጋታ በቃ ቤት ውስጥ አለሽ እንዴ ምናምን ነው የምባለው ነበር። ዝም ነው የምለው አለ ቤት ውስጥ መጽሐፉ ማበቦች አሉ እና መጽሐፍ ሲንኮሻኮሽ ነው አለች እንዴ ልጅ ነው የሚባለው ነበር። አባቴ አሁን በቃ ቶታሊ ሌላ ልጅ የተወለደ እስኪመስላቸው ድረስ ቤተሰቡ ያደረጉት እና በጣም ሰው በቃ ታዲያ ምን ላድርገው ማንነቴ ነው ምናምን የሚባለው እንደማይሰራ እኔ በራሴ አረጋግጫለሁ። በጣም ዝጋት ነበር፣ አልቃሻ ነበር፣ አፍራለሁ የሆነ ነገር ካረግሽ በቃ ተይ እንጂ ምናምን ብዬ አልመልስም። ኮንፊደንስ የለኝም ነበርና ቶታሊ ነው የተቀየርኩት። ሰው አሁን እኔ ካለውም ቤቴ አካባቢ ኤቭሪዌር ይሞቃል። ዓርብ ዕለት ነው መቼ ነው ፕሮግራም የነበራችሁ መገናኛ? እዛ ስትናገኝ እስኪ ግለጭላቸው። የት ነበር? ፕሮግራሙ ላይ ፋሚሊ ታይም ነበረ። ሻይ ታረግ አወዘው ተራው። እሺ የት ነበር? ሲቲ ምን ቀን ነበር ማለት ምን ነበር ፕሮግራም? የቤተሰብ ፕሮግራም ነበረ። ሮብለት 8 ሰዓት ላይ የቤት ሻይ ቡና እያልን ስለ ኢንተርፕረነሮች እንዴት የራሳቸውን ስራ መስራት እንደሚችሉ ሼር ያደረግንበት ትልቅ ኦፖርቹኒቲ ሼር የተደራረግንበት ቆንጆ ሰዓት ነበር። የተጠመኩበት ቀን እግዚኦ ተጠልፌ ነበር። አሁን ግን የተጠመኩበት ያልኩበት ጊዜ ነው። በዚህ የኮሚኒኬሽን ስኪል፣ የሴልስ ስኪል፣ የሊደርሺፕ፣ ኮንፍሊክት ማኔጅመንት ብዙ ነገር ትዳር ላይ ልጆቼ ጋር ድርጅቴ ላይ ብዙ ነገር እንዳገኝ ረድቶኛል። በትምህርት ካገኘሁት ነገር ይልቅ ትልቅ ነገር እንዳገኝ ያደረገኝ እዚህ ስራ ላይ መስራትን ነው እና ይህን ስራ በዚህ ውጤታማ ለመሆን የመጀመሪያው እንትን ሰዎች ፍላጎት ያለው ሰው ማንኛውም ሰው ውጤታማ ይችላል። ከዜሮ መጥቶ ሁሉም ነገር መማር ስለሚችል፣ ሁለተኛ እንትን ኮሚትድ መሆን ነው። ስንትና የድህነት ማግኘት ገብቶኝ ተጠምቄያለሁ። ግን ለሚመጡ መልካም ልቦች እንዳንቺ አይነት ድንቅ የሆነ ክንፍ ያላቸው አሉ። ግን የማያውቁሽ ያላወቁሽ እንዲያውቁሽ፣ በተጨማሪ ደግሞ ዜናው ይዳረስ። አንቺ ብትቺ ሁሉ ኢትዮጵያዊ ማዳን ነው የምትፈልገው። ስለዚህ በዚህ አጋጣሚ እኔ ቤተሰቦች የሚቀርብላቸው የተስተካከለና ያመንኩበት ነገር ነው። ስላመንኩብሽ እና አንቺ ልትነግራቸው ነው እንጂ እኔ እውቀቱ ደርሶኝ አመስልኜ ጌታ ሆይ ተመስገን ብዬ ገብቼበታለሁ። አይፌላኪ ግን ሌሎቹ ሊደርሳቸው ነው እንደዚህ ስለዚህ እንዳየሽው አንቺ በጣም ቆንጆ ኦፖርቹኒቲ ነው። ኢትዮጵያ ውስጥ ከኢትዮጵያ ውጭም እየሰራን ነው እንደ አልትራ ላይፍ እና ቆንጆ የሆኑ ዲጂታል ፕሮዳክቶች የትኛውም የእውቀት የእድሜ ደረጃ ላይ ሰዎች ሊጠቀሙበት የሚችሉ ዲጂታል ፕሮዳክቶች አሉ፣ ፊዚካል ፕሮዳክቶች አሉ። ሁሉ ጊዜ ኤክሰለንስ ያሉ ቫሉያቸው ስለሆኑ ጊዜ እየተሻሻሉ የሚሄዱ ፕሮዳክቶች እና ሰርቪሶች አሉ። እነዚህን በመጠቀም ደግሞ የተሻለ ኦፖርቹኒቲ የምናገኝበት ምርጥ ኦፖርቹኒቲ ላይ እየሰራን ነው። ስለዚህ የሀገር ልጆች አብረን ሰርተን አብረን ድህነትን እናሸንፋለን። ዛሬ ስለምን ተገናኘ? አስብ። እኔ ከኖሩ መጥቼ 5 ቀን ነው የቀረኝ። ቤተሰብ ተሰብስቦ የቅዳሜ የመጨረሻ እራት መብላት ይፈልጋል። እኔ ግን የት ነው ያለው? ዛሬ ሰዓት እናንተ በምን የተገናኘው? የማረከኝ ነገር አለ። የአንቺ ፕሮግራም ስለሆነ እስኪ ያቀረብሽ ነው ዛሬ የደምገሳው ዛሬ ደግሞ እንግዲህ በየ3 ወሩ አንድ ጊዜ ዛሬ ለ5ኛ ጊዜ ነው ፕሮግራም ስናደርግ እንዳልኩራ ላይ ለ5ኛ ጊዜ ጊዜ በ3ኛ ወር በሞላ ደም እንለግሳለን። ምንድነው ችግኝ መትከያ ጊዜ ሲደርስ ችግኝ እንተክላለን። እንደ ሀገር ስራ ብቻ ብር ብቻ ሳይሆን ደግሞ እንደ ሀገር ለማህበረሰቡ ማበረከት ያለብን ነገሮች በሙሉ ደግሞ እናበረክታለን እና ዛሬ ከምናደርግበት የ5ኛው ቀን ላይ ሳሪዬም ተገኝታ ከኛ ጋር ለግሳለች። ዛሬ እንግዲህ በመቶ የሚቆጠሩ ሰዎች አብረውን ደም ለግሰዋል። በጣም አዝኛለሁ። በጣም ያዘንኩበት ነገር ምንድነው? ደም ለመለገስ የዛሬ አመት ራሱ መጥቼ ቀጥታ ሄድኩ። ምክንያቱም ኖሮ ያሰጭም ተብዬ ማለት ነው። 5 ጊዜ ሞክሬ ትልቅ ሆስፒታል አሰጭም ተብሎ በፌስቡክ የኔ ጉዳይ ሲዘዋወር ነበር። ራሲስቶች ናቸው ደሜን ይሰጣሉ ምናምን እዚህ እስካልተወለድሽ ድረስ አሰጭም ተብዬ ማለት እና በቃ ደሜን አጠራቅሜ ለሀገሬ ለወገኔ ብዬ ስመጣ የዛሬ አመት አይረን ያንስሻል ተብዬ ተመልሼ ቅዱስ አኮይ አይረን ቅሜ መጣ። አሁን ደግሞ እንደዚህ መረመር ስቲል ተሻሽሏል እንጂ አሰጭም ተብዬ እና
በዚህ አጋጣሚ በጣም ዶክተሮች ፕሮቴክትድ ናቸው። ደምሽ መጠኑ ታይቶ ምክር ተቀብዬ ጥቁር ጤፍ ወስጄ አዲስ ጥብስ የሰጠኝ ዶክተሮች ማለት ነው። ጥቁር ጤፍ ወስጄ ቂጣ እያደረኩ እንድበላና ስመለስ እንደምሰጥ ልጆች ነው። አንቺ ግን የመስጠት እድል አግኝተሻል። ያ ማለት በእውነት ነው ሲል how you feel በመኪና አደጋ በጦርነት በምንም የተጎዱ ወገኖችሽን ሃይማኖት፣ ዘር ምንም ሳይል ጭፍን የሆነ በቃ ደስ የሚል ነገር ሄዶ ደምሽ ደም ሆኖ ስጋ ለብሶ ሰው ሲድን how you feel እኔ እሱ አጋጣሚ ፈልገዋለሁ ግን አልቻልኩም። ወገን እንደዚህ ወገን ይላል ይሄን የሚያክል ሰውነት ይዤ ግን ደም የለሽ የሚባል አልገባኝም። ግን how you feel አንቺ በጣም ደስ ይላል። ምክንያቱም ደም መለገስ ህይወት መለገስ ህይወትን እንደማዳን ነውና ለማን እንደሚሰጥ አላውቅም። የኔ ደም ማንን ያውቃል? የሆነች የወለደች ሴት በጣም ልጅግና ዛሬ 18ኛ ጊዜ ነው እኔ ደም ስለግስ I want to die በሁሉ ነገርሽ እንድቀና ያለሽ ነው። መንፈሳዊ ቅናት ያለኝ ተባረኪ። ሲሪየስሊ ዋው እኔ ደግሞ 5 ዓመት ኳተኛለሁ። አረ ነጮች ተቀበሉኝ አንቀበልም አይቻልም ስላልተወለ እኔ አውቃለሁ። ፍርድ ቤት አፈርዳለሁ እንዳለ እኔ ምን አውቃለሁ። መልሳቸው የሚለው ከዚህ ሀገር ስላልተወለሽ አይቻልም ነው። ኤድስ ነፃ መሆንሽ ከወባ ነፃ መሆንሽ ከምናምን ያላሰራሁት ነገር የለም። ይሄን ጥያቄ አረጋዋለሁ ግን ምን አገባኝ ብዬ ወደ ወገን ይሰጣሉ ብዬ ስመጣ ደግሞ አረ ሰውነት ያያዘነ ደም ነው ተባለ እና ይዋላኪ ቀጥለው ዙር አብረን አሜን ይታበላሉ። እንዴት ይውላችሁ ማቋረጥ አልፈልግም። በጣም ዲሰንት መልስ የመለሰች ህይወት ፈዋሽ የሆነ ነገር ወደ ቢዝነስም ራሳችሁን ረታችሁ ሰውም እንድትረዱ የሚያደርግ መልስ ስላላት ነው ጥያቄ ጠይቋት እንመለሳለን። ግን በዚሁ አጋጣሚ በእውነቴን ነው አንዳንድ ጊዜ ምን አገኛለሁ ሳይሆን ምን ልስጥ ለሀገሬ ምን ልስጥ የፈለገ ደረጃ ብትሆን የፈለገ ፖለቲካ ላይ መስራት ባንፈልግ there is something we can do ልክ እንደዚህ እነሱ እንደሚያደርጉት ማለት ነው። እኛ ትኩረታችን ብዙ ጊዜ ነገሩን እናገዝፈውና በቃ ሀገር ሞታለች ሀገር ቁልቁል እየሄደች ነው ምናምን መስራት አልችልም ብለን ብዙዎቻችን በማልቀስና በመጸለይ ብቻ ነው you can do something ስራውን መስራት የፈለገ ይስራ። ሁሉ ፖለቲከኛ ሁሉ ዶክተር መሆን እንደማይችለው ሁላችን መስራት የምንችለው ግን ትንንሿ ደም መለገስ፣ ነገን ተስፋ ማድረግ፣ ራስ ላይ መስራት። የተሰራ ሰው ምን ይሆናል? ቤተሰቡን ይሰራል። የተሰራ ቤተሰብ ህብረተሰብ ያድናል። የተሰራ ህብረተሰብ ደግሞ አገር ያድንና ወደ ዓለም ይወጣል። ስለዚህ አትሊስት ደም በመስጠት መስራት የሚችሉ ሰዎች እንደዚህ አይነት ሰዎች ጋር ተጠግቶ ከናንተ ቅድሚያ አንተ ልታድግ ከፈለክ ካንተ የቀደመ ጓደኛ አድርግ። እንደኔ በቆረጣ ግቡ፣ አመስግኗቸው፣ ኢነርጂ ሆኗቸው። ምን ልማር ብትሏቸው እንዲህ ፈሰስ ያደርጉላቸዋል። ሞልቶ ፈሷል እውቀት እዚህ ቤት። በእውነት ብዙ ወጣቶችን አናግራለሁ። እውቀት ይፈሳል፣ መልካምነት ይፈሳል። ኢትዮጵያዊነት እየተሰራች ነው ብዬ አስባለሁ። አይሆፕ እኔ የማስበው የሚገባኝ ማለት ነው። በትንሹ ከጀመርን ነገ ትልቋን ኢትዮጵያ ለመስራት ጠብታ እናደርጋለን። ቀሪው ፈጣሪ ይሆናል። ስለዚህ ያው አላኪ በደም መስጠት ፊት ለፊት እኔ ደግሞ ወደ አንቺ ትልቅ ባኔ የዛሬ 15 ዓመት በፊት ሃርበላይፍ የሚለው የኢንተርናሽናል ፕሮዳክሽን ለ2 ዓመት ሰርቼዋለሁ። አይ ዋዝ ሶ ሰክሰስፉል። ከዛ በኋላ ቤተሰብ ልጅ ምናምን ሲመጣ አቋረጥኩት እና ኤኒዌይ ለማንኛውም እኔ የምፈልገውን ድሪምን በቃ አልችለውም ብዬ ስመጣ እሳቸውና ቤተሰቡ የዚህ አልትራ ላይፍ ቤተሰብ አመቻችተው ጠበቁ ለሁሉ እንዲመቻል እና ለዛ ነው በእውነት አይ ሚን ኢት እኔ ይሄን ነገር ሲስተም ባመጣ ብዬ ልክ ራይድ ስታመጣው ፕራውድ አደረኩና ይህንን ፕሮዳክት ነዎቹ ነበር አገር ላይ ተመስርቶ በሀገር ተሽጦ ከዛ በኋላ ለዓለም መትረፍ የሚለውን ነገር ህልሜ ነበር። ይሄ ነገር ህልሜንም ቀረ። ምክንያቱም ሰው 2 እግር አለ ብሎ 2 ዛፍ እንደማይወጣ ሁሉ የማሳደጊያዬን መርዳት ስፈልግ ወደዛ ተጎተትኩና እዚህ ጋር ግን በደም ነፍስ አሁን ካሜራማን የሆኑት መምህር አበበ በእግዚአብሔር ፍቃድ ወደ እናንተ አመጣው የተሰራ ነገር ላይ ተቋቁማችሁ ስንት ጊዜው ነው?
በዓመት 7 ወር ውስጥ ስንት ሰራተኛ አፍርታችኋል? ስንት ወጣት ራሱን እየለወጠ ነው? እናንተስ ምን ደረጃ ላይ ናችሁ? እስኪ ንገረኝ። መንፈሳዊ ቅናት ቀንቻለሁ፣ ኮርቻለሁ። ኧረ ተይ አለቃ እንዲህ አይስቅም። እሺ ያው እኛ ቤት አለቃና እንትን የለም። ወዲያው ቤተሰብ ነው አይቻልም። ኤቭሪባዲ የራሱን ስራ ነው የሚሰራው እና የሚሰሩ ሰዎች ያው ይሸለማሉ። አሜን። ሁልጊዜ ምክንያት እዚህ ቢዝነስ ላይ በጣም ትልቁን ስራ ውጤታማ እንዲሆን የሚያደርገን ሁልጊዜ ሰዎች ሲሰሩ የራሴን ስራ ብለው ነው የሚሰሩት። ግን ከነዛ ውስጥ ነጥሮ የሚወጣውና የተሻለ ፐርፎርም የሚያደርገው ሰው ለራሱ ብሎ ነው። ሁሉም ሰው እኔ ጥሩ ስራ የምሰራው ለራሴ ጤነኛ እንደሆነ ለልጆቼ ጥሩ ነገር አድርጌ እንዳልፍ ነገ በቃ ነገ የሚባል ነው። ልጆቼ ሰው የዘራውን አይደለም ያጭደው። ስለዚህ በቃ የሚያገኙት ያንን ነው ብዬ ነው የማስበው። እና እኔ ሆይና አስተማሪ ሆኜ በጣም ነው እንትን የማደርገው። አስተማሪ ዘበኛ መጨረሻ ላይ ውጪ ተብዬ ነው የምወጣው 2 ሰዓት ማታ ምናምን ከክላስ እና ከልቤ ነበር የምፈጋው። እና አሁን ቤት ውስጥ የሚረዱኝ ሞግዚቶች፣ ትምህርት ቤታችን ላይ ያሉ ሰዎች ከልባቸው ነው ሲሰሩ እግዚአብሔር እኮ ያኔ የልፋቴን እንትን እያደረገኝ ነው ላለሁኝና ሰው የዘራውን ያጭዳል በሚለው በጣም ነው ማምነውም የምሰራውም ማለት ነው። እኛ ድርጅት ላይ ትልቁን ውጤታማ ያደረገው ሁሉም ሰው ለራሱ ብሎ ሲሰራ ይሸለማል። ያ ደግሞ ሰዎችን ሁላችንም አፕሪሼት መደረግ እንፈልጋለን። በጣም በትንሽ ጊዜ ውስጥ ብዙ ሺህ ሰዎች እንዲተርፉ አድርጎታል። እንግዲህ ሞር ኦፍ ቴክኖሎጂ ላይ ስለሚሰራ ካምፓኒያችን በጥቂት እንትኖች ነው በጥቂት ሰራተኞች ነው እንትን የሚያደርገው የሚንቀሳቀሰው። ኢንተርፕረነሮች ግን በሺህ የሚቆጠሩ ሰዎች አሉ አዲስ አበባ ውስጥ፣ ክፍለ ሀገሮች ላይ ከኢትዮጵያም ውጭ ጥሩ እየሰራ ነው። እስኪ ምን ታመርታላችሁ? ውለታ ለስራና ምርታችሁን መታወቅ ስላለበት በጣም ድንቅ ነገሮች ስላየሁ በአንቺ ነገርና ምን እንደው ፊዚካል የሆነ የምታቀርቡት ሻምፖ ምናምኖች አሉ። እስኪ ዘርዝሪያቸው። እዚህ ሀገር ምርት ናቸው አለ እዚህ የሚሰሩ በራሳቸው እስኪ ምናልባት እዚህ የማናገኛቸው የተወሰነ ፐርሰንት ከ80% በላይ ኢትዮጵያ ውስጥ በሚገኙ ግብአቶች ነው የሚዘጋጁት ፕሮዳክቶቹ። ለንጽህና መጠበቂያ የሚሆኑ ፕሮዳክቶች አሉ፣ ለውበታችን መጠበቂያ። ስለዚህ በስልጠናዎችና በተለያዩ እንትኖች የምንሰራው ውስጣችንም የሚሰራበት ቦታ ነው። እንዲሁም አትሴም ታይም ደግሞ ውበታችንንም ጤናችንንም የምንጠብቅባቸው ፕሮዳክቶች አሉ። በተለይ ደግሞ ዲጂታል ፕሮዳክቶቻችንን የትም ዓለም ላይ ያለ ሰው ኢዝሊ መጠቀም ይችላል። አንቺ ነገ ኖርዌይ ስትሄጂ ሳሙናውን ላክልሽ በእንትን ምናምን ብለን መነጋገር አይጠበቅብንም። ዊ ሃቭ ዲጂታል ፕሮዳክትስ እዛው ያለሽበት ቦታ ሆነሽ የምትጠቀሚያቸው ከ100,000 መጽሐፎች በላይ የያዘ ዲጂታል ላይ ተጠቅመናል። በጣም ፕራውድ አድርጌ የትም ሀገር ላይ ነገ ምናልባት እንደው ከፈጣሪ ጋር ቴክስት ቡክ ሳይቀር እንዲኖረን እንፈልጋለን። ስለዚህ አንድ 5ኛ ክፍል ምናምን የደረሰች ገጠር ሆነ ሰው ቤት ተቀጥራ የምትሰራ አንዲት ሴት በዚህ በላይብረሪ መጽሐፎቿ ማግኘት ትችላለች። ይህን የመማሪያ ዶክመንቶቹ ማግኘት ትችላለች። ዝም ብለን በፍሪ እንትን ያልናቸው ሳይሆን ሰብስክሪፕሽን ተከፍሎባቸው የተዘጋጁ ማለት ነው። ስለዚህ ቀደም እንዳልኩት ለማህበረሰቡ እንትን ያደርጋል አልትራ ላይፍ ያልኩት ለዛ ነው። ቴክኒክ ሀብ አለን። ቢዝነሳቸውን ሰዎች ኢትዮጵያ ውስጥ ሆኖ የፈለጉበት ሀገር ያላቸው ምርትና አገልግሎት የሚሸጡበት ዲጂታል ቢዝነስ ካርድ አለን። ተጨማሪ ደግሞ ኢለርኒንግ አለን በራሳችን ቋንቋ በአማርኛ ሰዎች ስለ ፐርሰናል ዴቨሎፕመንት ቅድም ያልሻቸው ቶኒ ሮቢንስ ምናምን በቋንቋ ምክንያት እናገር ደግሞ ሊሚትድ እንዳይሆን የትኛውንም ስልጠና አዲስ አበባ ውስጥ አሉ በተባሉ አሰልጣኞች በሀገራችን ቋንቋዎች ኢለርኒንግ አለን። የአማርኛ ከዜሮ ተነስቶ በራሳችን ባለሙያዎች ደቨሎፕመንት አለን። የኢለርኒንግ ፕላትፎርም አለን። ዋው እንግዲህ ፋይናንሻል ፕሮብሌም ደግሞ ሁላችንም ላይ እንደ ሀገር አለ። እንግዲህ ገንዘቡ ሰው የሚያጠረው ማኔጅመንት ራሳችንን ማኔጅ ማድረግ ነው እና ስለዚህ ፋይናንሻሊ ደግሞ ማኔጅ የሚያደርገን ስልካችን ላይ እንትን አፑን ጭነ ነው የምንጠቀምበት ነው። እንትን ፋይናንሻል ማኔጀር አለን እና በየቀኑ ምን ያክል ገቢ አግኝቻለሁ ወጪ ምናምን ብሎ ራሳችንን ማኔጅ የሚያደርገን ነገር እንደዚህ አይነት ዩኒክ የሆኑ ፕሮዳክቶችን እንግዲህ አምርተናል። በዚህ ሰዓት በጣም የሚገርም ቅድም እንዳልሽው ፊል እያደረኩኝ ነበርና
ብዙ ሰው የሚያየው ሀገራችን ጦርነት ላይ ናት፣ ኑሮ ተወደደ፣ ዘይት እንደዚህ ሆነ፣ ቤት ኪራይ እንዲሆነ ምናምን ነው። ግን በዚህ ሁሉ ጫጫታ ውስጥ ደግሞ እያደጉ ያሉ ሰዎች አሉ። በጣም ትንንሽ ልጆች አይደል ሶሻል ሚዲያውን በመጠቀም ቤተሰባቸውን እየቀየሩ ሰው ሚሊዮነር የሆኑ በቲክቶክ ብቻ መኪና የገዛ ልጅ አለ። ስለዚህ ኦፖርቹኒቲ በዛው ልክ አለ። አሁን ላይ ለመሰለሽ ማምዬ እኔ ባይዘወይ ስም አወጣልሻለሁ፣ ለኔም ሙሉ ነሽ ብያለሁ። ዳቦ እንቆርስበታለን። እግዚአብሔር ኤግዛክትሊ። እና መሰለሽ እኔ አሁን የኔ መመሪያ አለቅሳለሁ፣ ከሚያለቅሱ ጎን ነኝ። በሚደረገው የጦርነት ሂደቶች ምናምን በራስ መጠፋፋት ላይ አላምንበትም፣ አለቅሳለሁ መሀል ላይ። ግን ከዛ አልቅሼ መቆም ደግሞ አልፈልግም። ምን ልስራ በዚህ ሰዓት? ምን መሰለሽ የጀርመን ዓለምን እወራለሁ ብላ ብሎ ሰማያዊ አይን ያላቸው ብቻ እዚህ ዓለም ሊያስቀሩ ሌላውን ሊደመስሱ ሲሉ የመጀመሪያ ጦርነት የዓለም ጦርነት ሰከንድ የመሰረታው አትሊስት ሂትለር ነው። ያን ዓለምን የሚያንቀጠቅጥ እሱ ጊዜ የገዙ ግዛቶች አንድ ድንቅ ሴት ነበረች። ለእኔና ለአንቺ ተምሳሌ ሆኑ ሳናቃት እና እሷ ግን የኔ ሰው ማከም ነው። ነርስነትን የመሰረተችው እሷ ትመስላለች። ስለዚህ የእሷ ስራ ምንድነው የምሰራ በዚህ ጦርነት ላይ አገሬ ነገ ጀርመን ሲነሳ ሰው በሊታ አራጅ ደምሳሽ ነው። ግን ደግሞ እኔ አንድ ጀርመናዊ ደግሞ ማልቀበለው ግን ብታገለው ማልገፋው ፖለቲካ ላይ ስለሆነ ፈጣሪ ያብርደው። የኔ ስራ ግን ሰው ማዳን ነው አለችና ማከም ጀመረች። ጀርመናዊ፣ ፈረንሳዊ፣ እንግሊዛዊ፣ አሜሪካዊ ሳት ይህን ያንቺ አሪያሱ ሀገራችን በምትሄድበት መንገድ በዚህ መልኩ ነው በዚህ አይደለም የሚለው ነገር እኛ ያገባንን ሊያገባንን አንቺን አቅም ነው ማለት እኮ ፈልጋለሁ። ሀገሩን መቀየር የማይፈልግ የለም ወደ ጥሩ መንገድ። የኛ ግን አቅም ውስን ነው፣ አይምሮአችንም ውስን፣ ጊዜያችን ውስን ነው። አንቺ እናት ነሽ፣ ትዳር አለሽ፣ መኖርም አለብሽ። የማንችለው ነገር ላይ ስንገባ ነገር ይበላሻል። የምንችለው ላይ ስንገባ ከራሱ ሳንዘጋጅ እንኳን እንደዚህ ፍሎ ያደርጋል ነገሮቹ። ቅድም አንድ ነገር ብለሻል፣ አንድ አይነት ክንፎች እኩል ይበራሉ። ስለዚህ የኛ ምንድነው የሚሆነው የጋራ የሚያደርገን እዚህ አሁን ቤት ያየሁት ማንም ምንም መጸለይ ለሀገር መጸለይ ይችላል፣ ለሀገር መስራት ይችላል። ለምሳሌ በዚህ በተመሰለ ጊዜ ወጣቱን መሰብሰብ፣ ተስፋ መስጠት፣ ቤተሰብን መስራት፣ ከቤተሰብ ህብረተሰብ እየሰሩ ማደግ ነው። ቀሪው የትኛው ያሸንፋል? የፈጣሪ ስራ። ዓለም ልጠፋ 8ኛው ሺህ ከተባለ እኔ 7 ዓመት እያለ ነበር በፍርሃት ነው ያደግኩት። አልጠፋችም። እኛ እያለን ላጠፋም ትችላለች። ሊያጠፋትና ሊወስዳት ከፈለገ ደግሞ ከኢትዮጵያ ሊጀምር ይችላል። ሞገዱ መስራት የማንችላቸው ነገሮች፣ ማቆም የማንችላቸው ነገሮች፣ ተፈጥሮዎችም የእግዚአብሔር ስራው ማለት ነው። በጸሎት ሀገራችንን አስረክበን ቦታ ያሉት ደግሞ ልቦና እንዲሰጣቸው እየጸለይን እኔና አንቺ የምንሰራው ግን ዛሬ ከምንም በላይ ነው። ምክንያቱም እኔ አሁን ህፃን ማሳደጊያ ልሰራ ነው የመጣሁት። ምክንያቱም ህፃን ማሳደጊያ ስላደግኩኝ ትላንትና ማላቃቸው ፈረንጅ ሀገር ሄጄ የተረፋቸው ነበር ይመስለኝ። እዛ ሄጄ ግን አንዳንድ ጊዜ የባስ አጥቼ ፈረንጅ ሀገር እየኖርኩኝ አንዳንድ ጊዜ ፍሪጄ ሲጎል ፊል ሲያደርገኝ ከዛ ዋው አልኩ። ፈረንጆች ለካስ ጀርመን እኮ ነው ደግሞ ጨካኙ ጀርመን ነው የሚያሳድገኝ። አየሽው? ጨካኝ ጀርመኖች እንዳሉ ሁሉ ደጋግ ፈረንጆች ደግሞ 18 ዓመት በነበረው በ1977 ድርቅ ምክንያት እነዚህ ልጆች እናሳድጋለን ብለው 42000 ተማሪዎች አሳደጉ። ልክ እኔ ሳድግ ደግሞ እኔም ልጅ እረዳለሁ ነው ያልኩት። ኖሮ አመት ወስዶ የረዱኝ ሰዎች አግኝቼ ሳናገር ማሳደጊያው ሁሉ ሳረግ ለካስ ዳቦም አንዳንድ ጊዜ የሻያቸውን እየተው ከልጆቻቸው ኪስ እያነሱ አንዳንድ ጊዜ ምን ነው ባልገባው ይችል ልጅ ባረዳ የሚለው ግን ኮሚትድ ስለያዛቸው ከቫኬሽን ቀንሰው እንደሚሰጡ ሰዓት አልኩኝ። አከበርኳቸው፣ ወደድኳቸው። ትርፍ የሚባል ገንዘብ የለም በዚህ አይደለም። ትርፍ ዳቦ ሊያንስ ይችላል። ስራ ማጣት አለ፣ ቤተሰብ መንገዳገድ አለ፣ እዳ መብዛት አለ። ዛሬ የገዛሽው ቤት 30 ዓመት ነው የምትከፊው። ሰደንሊ ሬንቱ ሬንት ነው የሚባለው? ሬንት በእንግሊዝኛ ሬንቱ ከጨመረ ኪስሽ ይራቆታል። ምክንያቱም ገቢና ወጪ አይመጣም። ከዛም አልፎ ግን የኔን ግን በየወሩ እየላኩ እንዳበሉ ይሳቅ I love them. I love German. Can you imagine that? እና ስለዚህ ከሌለን መስጠት ስንጀምር፣ በመስጠት መርካት ስንጀምር፣ በሰው ደስታ መደሰት ስንጀምር ነገ ተስፋ ስታይ ድንቅ ነገር ነው። አሁን እኔም እዚህ ጋር መጥቼ የአሁኗን ኢትዮጵያ ማስተካከል ባልችልም
ነገ ህፃን ማሳደጊያ ይሄን እንዳይዘጋ አድርጌ እንዲረዳ ካደረግኩት መሪ ሊወጣ ይችላል። ይህን አይነት ተስፋ ይዘን ነው የምንዞረው። ስለዚህ በተመሳሳይ ነገር እየበረርን ነው። አንዳንዱን ይመግባል። እኔ ደግሞ ምነው አንዳንዱን ይመግባል። ህፃን ማሳደጊያዎችን ላሳድግ ልረዳ መጥቼ ግን በምን ተጠለፍኩ በመልኩ ነገር አቡነ መቅዶኒዎስን ያው ለእናንተ ማቅረቢያለሁ እየተሰራ ያለው ትልቅ ገዳምና ቤተክርስቲያን ሂጂ ነይ ልጅ ይህንን ሳታይ እንዳትሰብዬ $100 ከፍዬ ልጆችን አስቀይሜ 3 ሳምንት ጨምሬ አንቺን አገኘሽ። አንቺ ሳገኝ ደግሞ ምን አደረጉ? ደብዳቤ አመጡ። የምንረዳውን ያህል እንረዳለን። ሲኦ ይነጋገርበታል። ስለ አመላለሳችሁ፣ ውበታችሁ፣ ማንነታችሁ የተሰራችሁበት ስሪት እኔ ጋበዘኝና አባል ነው ቤተሰብ አለ። አየሹ የሰው ልጅ ሊሰጥ ከሄደ ከሰጠው በላይ ነው የሚቀበለው። ባይዘው እኔ አሁን እዚህ ያገኘኋቸውን እህት ወንድሞቼ ከአይናቸው ከአንደበታቸው የሚተባው ፍቅርና እውቀት ትንሽ ከፍዬ ነው ያገኙት ማለት ነው። ስለዚህ ስንሰጥ ከልብ ይሁን፣ ስናስተምር እንዳንቺ በማስተዋልና ነገን በማትረፍ ይሁን፣ በሰጠነው ነገር ደግሞ ማንም እስረኛ አናደርገውም። ነፃ ነው። እኔ 10 ብር ልስጥሽ 100 ሺህ ብር አመኘ ከሰጠሁሽ አንቺ ነፃ ነሽ። ከዛ በኋላ እኔ ጋር የመኖርም የመቀመጥም የማመስገንም እዳ የለብሽም። ሰጥቶኝ ነው የሰጠሁት ስለ ስለዚህ እህት አለም እናጠቃለውና ቤተሰብ ሁኑ፣ ትጠቀማላችሁ። የሚሰጡት ኮርሶች እንደዚህ አይነት እህት ካፋ ማር ጠብ ከሚል ወጣትና ከእድሜዋ በላይ በሆነች ሰው ነው። እኔ ተጠቀማለሁ፣ ተጠቃሚ ነኝ። ኦልሬዲ ከሚሊዮን በላይ ዋጋ ሰጥቼዋለሁ የእናንተ ነገር። ምክንያቱም ዛሬ ቅዳሜ እንዳልኩሽ ሮብ በረራ አስተካክላለሁ እያልኩ ነው። 1 ሳምንት ታስጨምሪ ነው። ያንቺ ፍቅር አላለቀልኝም እና ግን ዛሬን ቅዳሜ ግን ቤተሰብ በጋርደን የምንበላበት የምንደሰትበት ጠዋት ስነሳ አልሰማሁም ስለሚያኮርፍ። ምክንያቱም አብሬያቸው ፍቅር ብጋራ በሰጣቸው ደስ ይላቸዋል። ግን ከዛ በላይ እንዳተረፍ ይሰማኛል። እዚህ ጋር ያነሳሁትን ኢነርጂ ወስጄ ደግሞ እንዲህ እኮ ነው እኔ ስለምጠቀመው አታኩርፍ ስላቸው ትንሽ መለስ ቤተሰብ አለ እድለኛ ነው። ስለዚህ በጣም ደስ ይለኛል። ሲሪየስ ነው። ጋዜጠኛ አጫወትሽኝ ከልቤ ዋሸሽኝ። ስለዚህ ከልቤ ወድጄዋለሁ የነበረን ግን ሙያዊ በሆነ ጥናታዊ በሆነ ኢንተርቪው አድርገሻል። ይሄ ግን ኦሪጂናል የሆነ ነገር ስላለ ይላክላቸዋል። ባንቺ ፍቃድ እስቲ በአልትራ ላይፍ ምን አገኘች ምን አተረፈች? በአልትራ ላይፍ እንግዲህ ማጠቃለል እንችላለን። ማጠቃለል የምችይው ልትስቢያቸው፣ ልትጋብዣቸው የሚመጡ ምን አይነት ሰው ትመርጣላችሁ? ዜጋ ምን አይነት ዜጋ እናንተን ቢቀላቀል ሰክሰስፉል ሊሆን ይችላል? ምን አይነት ኮሚኒቲ ትፈልጋለህ? በጣም ቆንጆ ቆይታ ነበረ። አጠቃላይ ለመጨረሻው እንትን ያክል ደግሞ ማንኛውም ሰው ከኛ ጋር መስራት ይችላል። ዘር፣ ቀለም፣ ሃይማኖት፣ ምንም አይነት ፖለቲካ፣ ምንም አይነት እንትን የለበትም። ምክንያቱም ሰው ማንኛውም ሰው መጥቶ ሰው እስከሆነ ድረስ ፈጣሪ እንዲችል አድርጎ እስከፈጠረው ድረስ ማንኛውም ሰው መጥቶ መስራት ይችላል። ማንም ሰው ደግሞ የሚሰራው ስራ ለምሳሌ አንድ ሰው ልጇን በማይ መልክ ነው አይደል? ማየት ሳያት ራሱ ስስት ብዬ ነው የማያውቃት። ይቅርታ ፕሮፌሽናልም ስላልሆንኩ ጭምር ሳይሽ በስስት ነው የጀመረው። ሞር ባወራሽ ቁጥር እና ማን ይከለክለኛል እንዴ? ማርነቅ እና ችግር የለውም። እና እንትኑ ስንገሪኝ ከዳይመንድ ወደ ታች እየወረደ ያለውን እስኪ እሱን ብትገልጪ ደስ ይለኛል። ሁሉንም የሚያሳትፍ እንትን ስላላችሁ እስኪ ሰው እንዳልኩሽ፣ ስለዚህ ማንኛውም ሰው መስራት ይችላል። እኔ ትልቅ ካፒታል አይጠይቅም። እንትኑ የተለየ እውቀት፣ የተለየ ኤክስፔሪየንስ ወር የተለየ ነገር አይጠይቅም። ማንም ሰው መስራት ይችላል። አማራጮችም አሉት። በአንድ አይነት መንገድ ብቻ ስራ ጀምር የሌለው ዳይመንድ ፓኬጅ አለን፣ ሳፋየር ኤመራልድና አለን። በጣም ትንሽ ተማሪዎች ምናምን በቃ ስራውን መጀመር ፈልገው ግን ገንዘብ ቻሌንጅ ላረጋቸው ሰዎች $150 በእለቱ የንግድ ባንክ ምንዛሬ መጀመር ይችላሉ። በንግድ ቢዝነሱ ልጀምረው ላሉ ሰዎች ደግሞ በዳይመንድ ፓኬጅ $550 ሜክ ማድረግ ይችላሉ። አጋጣሚ ለዚህ ሳምንት
ዲስካውንት አላት 50% እዚህ ላይ 50% ዲስካውንት አለው። ድገሚላቸው። በዚህ ሳምንት 50% ዲስካውንት አለው። እስከ ሮብ ድረስ ሐሙስ ድረስ የሚቆይ ዲስካውንት አለው። አሁን ያልኳቸው እንትኖች በሙሉ 50% ዲስካውንት አላቸው። ዳይመንዱ ስንት ዋጋ አለው? ስንት አድርጋችሁላቸዋል እስከ ሐሙስ? አሁን ባለው እንትን ወደ 60 ምናምን ሺህ ብር ነው የሚሆነው። አሁን ግን በ37 ሺህ ብር ብቻ መግዛት ይችላሉ እስከ ሐሙስ ድረስ ባለው። ምክንያቱም እድሉን እሰጣቸዋለሁ እስከ ነገ ዛሬውኑ ስለማወርደው እድለኛ ሆኖ በቲክታክ እናወራበታለን። አጠር ያለ ፕሮግራም እናደርግና ዩቲዩብን ሄዶ ገብቶ ያየና እናንተ ጋር ማግኘት የፈለገ ቁጥሬን አስቀምጥለታለሁኝ ማኔጅ እናደርጋለን። ምክንያቱም ይህ ኔቨር ነው እግዚአብሔር የፈቀደውን እኛ እንሞክራለን፣ እግዚአብሔር ይፈጽማል። ስለዚህ በዚህ መንገድ ይሄን 50% ዲስካውንቱን ለዚህ ሳምንት መጠቀም እንችላለን። አሁን ካሉት ነገሮች አንፃር ትልቅ ሰፖርት ቢያደርግ ሀገርን በሚል ዲስካውንት አድርገናል። ይህንን ይመስላል። በጣም ቆንጆ ቆይታ ነበረን። ሳርዬ ቴንኪው በጣም ልቀጥልበት በጋዜጠኝነቱ የስ መልካም። በቃ እንግዲህ እንደምታዩት የጋዜጠኝነት ስራም ስር እየተባልኩ ነው እና ወያያለን። እኔ በማንኛውም ነገር የሰው ልጅ ቅድም አንድ ነጥብ ይዤልሻለሁ። ብዙ ነጥቦች ከያዝኳቸው አንዱ ነጥብ ምንድነው የሰው ልጅ ከልቡ የሚሰራ ከሆነ መማር ዲግሪ ብቻ አይደለም፣ ከላፍ ኤክስፒሪየንስ ራሱ በቂ ሊሆን ይችላል። ፕላስ ደግሞ ከልባችን የምንሰራው ነገር ያበራል። እንዳልኩሽ አንዳንድ ጊዜ 3000 እና 5000 እስከ 50000 ነጮች በተሰበሰቡበት የሚል እንግሊዝኛ ያወራል፣ ይስቃሉ፣ አብሬ ይስቃለሁ። በእኔ እንግሊዝኛ እኮ የሚሳቀው አስተካክለኝና ድጋሚ ልሰቅላለሁ። አስተካክለኝ ስል ሲገባኝ ድጋሚ ይስቃለሁ። ያ ማለት በኮንፊደንስ በመልካምነት ማንንም እንዳይነካ ማንንም እንደማላስቀይም ሆን ብዬ ስለማላስቀይም እናገረዋለሁ። በኖርዌጂያንም በእንግሊዝኛም በአማርኛ አተረጓጎሙ የሰው ልጅ አድሬስ ሲያደርግ ላያስቀይም ይችላል እኮ ያልሽው ነገር ትራውማውን ሊቀሰቅስበት ይችላል። መስራት ፈልጎ ያቃተውን አንቺ ስትሰሪ የሚያናደዋል። ሚስቱ ጎሽማው ካልጋው የሚነሳ ይናደዳል። ዳቦ አንሶ የሚናደዳል። ገንዘብ ይዞ መስራት ያቃተው ሊናደድብኝ ይችላል። እኔ ግን በደግነት ስለምገባ አንድ ነገር ላይ ስገባ አሁን ይሄን ነገር አላወራንበትም። ሰላም ልልሽ የመጣው ኢንተርቪው ባደርግሽ ግን ሰክስ እንደሚሆን ያመንኩበት ምንድነው እኔ ለመጥለፍም ሆነ ምንም ለማድረግ አይደለም። ያንቺ እውቀት ደግሞ ለዓለም ይድረስ ነው። ይሄን እድል ደግሞ ላላገኘው ይችላል ስለገባሁበት እንደዚህ ዳይናሚክ የሆነ ኢንተርቪው አደረግኩ ማለት ነው። አይሽ ከልብ የሆነ ነገር ሁሉ ሞልቶ ይፈሳል። ዋው! እንግዲህ እህት ወንድሞቼ ይሄን በዩቲዩብ ነው የምለቀው። ለቲክታክ ትንሽ ሸረፍ አድርጌ አቀርበዋለሁ። በጣም ነው የማመሰግነው። ኢትዮጵያችን ጤናማ ነገር ይዛ እንደዚህ ጤናማ የሆኑ ነገሮችን እየሸጠች በዛውም ማንም ሰው ማንም ገዥና ተገዥ አለቃና ወይም ምንም ሳይኖርበት የራሱ አለቃ ሆኖ የመኖር እድል ይሰጣል። ተቀላቀሉ ላለሁኝ። ከዛ በተረፈ ግን ኢትዮጵያ ልጆች አሏት፣ ትቀጥላለች። እግዚአብሔር እስከፈቀደ ድረስ ማን ሰራ ማን ምን አደረገ ማን ምን ለወጠ ሳይሆን እኔ ብለን እንጀምር። እመኑኝ እኔ ብለን ከጀመርን እንዳልኳችሁ ጀርመናዊቷ ነርስ ሁሉንም ስታክም ከጀርመን ታሪክ ጥሩ የሚባለው አንዱ ታሪኳ ሰርታለች። አንድ ሰው ነውና ዓለምም ምድነውም በብዙዎች አይደለም በጥቂቶቹ ነው። አንሽታይን አንድ ሰው ነበር። ከአውቶን ቦምብ እስከ እንግዲህ የሰራውና ቃል ስለዚህ ጥቂቶቻችን እንጋት ቤተ